ከፈቷ ሴት ለባለ ትዳር ሴቶች የተላከ ምክር። በሀገራችን አገባሻለሁ ያለ ላያገባሽ፣ ከባልሽ ሆድ አትባባሽ የሚል ብሂል አለ። በዚሁ ስሌት ኢንተርኔት ላይ ያገኘሁትን ይህንን ጽሑፍ የተረጎምኩት ምናልባት አንድ ሰው የሚጠቅም ከሆነ ብዬ ነው። ወሲብ ትዳሬን አሳጣኝ የምትለው ሶፊያ ለባለ ትዳር ሴቶች አንድ መልእክት አለኝ ትላለች። ውድ በትዳር ውስጥ ላላችሁ፣ ጋብቻ ተብሎ በሚጠራው የተቀደሰ ጉዞ ውስጥ ለምትጓዙ ሴቶች ሁሉ ምስክር እንዲሆን ታሪኬን ላካፍላችሁ እወዳለሁ ብላ ትጀምራለች። ሶፊያ እባላለሁ። 39 ዓመቴ ነው። ከ13 ዓመት የትዳር ህይወት በኋላ የተፋታች የሁለት ወንድና የአንድ ሴት ቆንጆ ልጆች እናት የሆንኩ ሴት ነኝ። ያገባሁት ገና በ23 ዓመቴ ነው። በዚያን ጊዜ ወጣት ነበርኩ፣ ልምድ የለኝም። እናም ትዳር ምን ማለት እንደሆነ ሙሉ በሙሉ ለመረዳት ገና ነበርኩ። ባለቤቴ ጥሩ ሐሳቢ፣ ቤቱን ወዳድና ኃላፊነት የሚሰማው ሰው ነበር። ሆኖም በወጣትነት ድንቁርና ውስጥ ሆኜ ትዳር በራሱ ብስለትን፣ ትዕግስትንና ማስተዋልን የሚጠይቅ መሆኑን ሳላውቅ የነፃነት ፍላጎቴን እንደ ጥንካሬ ቆጥሬ ተሳሳትኩ። 31 ዓመቴ ላይ የሶስት ልጆች እናት ሆኛለሁ። ህይወቴ ባለቤቷን የመንከባከብ፣ ልጆቿን የመንከባከብና ሁሉም ነገር ጥንቅቅ ብሎ እንዲሄድ የማረጋገጥ ኃላፊነት ያለባት የቤት እመቤት ህይወት ሆነ። 2 ልጆቼ ትምህርት ቤት ገብተዋል። ትንሹ ልጅ ግን ገና በሞግዚት እንክብካቤ ስር ነበር። ከ3 ልጆች በኋላ በመጨረሻ ለመንቀሳቀስ፣ ለመገበያየትና ነገሮችን በራሴ ለማድረግ የተወሰነ ነፃነት አገኘሁ። ከዚያም አንድ ምሽት ገበያ ወጥቼ ሳለሁ መላ ህይወቴን የለወጠው ነገር ተፈጠረ። አንድ ዕቃ ለማንሳት መደርደሪያው ጋር ቆሜ ሳለ ከኋላ የሆነ ሰው ሲነካኝ ተሰማኝ። ዞር ስል አንድ ሰው ሞቅ ያለ ፈገግታ አሳየኝ። በትህትና ሰላምታ ሰጠኝና ጥቂት ቃላት ተለዋወጥን። የሚያምር ንግግር የሚችል በራሱ የሚተማመን የሚመስል አይነት ወንድ ነው። ግብይት እንደጨረስኩ ሂሳብን ከፈለልኝ። መኪናዬ ድረስ ሸኘኝ። ስልክ ቁጥር ተለዋወጥን። ከሱ እንደተለየሁ የሆነ በሰውየው የመደነቅ ስሜት ተሰማኝ። ስለሱ ማሰብ ማቆም አልቻልኩም። ያሳየኝ ደግነትና ትህትና ትዳሬ ውስጥ የጎደለኝ ነገር መስሎ ተሰማኝ። ከ2 ቀን በኋላ ደወልና ቡና ለመጠጣት መገናኘት እንድንችል እንዲሁ በትህትና ጠየቀኝ። ተስማማሁ። እንደተገናኘን ለሰዓታት አወራን። እኔ ሳወራ በትኩረት ያዳምጣል። የሚናገረው ነገር ሁሉ አስተዋይነቱን ይመሰክራል። በጣም ይንከባከበኛል እና ክብር ያሳየኝ ነበር። አንዲት ብቸኛ የሆነች ሴት ለመስማት የምትፈልገውን ነገር ሁሉ የሚናገር ሰው ነው። በውይይታችን መጨረሻ ጣፋጭ ወግ ነበረን። እስኪ አንድ ቀን ብቻችንን ሆነን ጨዋታችንን እንቀጥል አለኝ። አልተቃወምኩም። ሌላ ቀን ተገናኘን። ወደ አንድ ቅንጡ ሆቴል ይዞኝ ሄደ። አሁንም አልተቃወምኩም። ምን እንድነካኝ ሳላውቅ በዚህ ሰውዬ ፈዝዣለሁ። አንድ ክፍል አስያዝን። እናም በዚያ ምሽት ሁሉም ነገር ተለወጠ። የተጋራነው ፍቅርና የነበረን መቀራረብ እንደገና የመኖር ስሜት እንዲሰማኝ አድርጎኛል። ያልገባኝ ነገር ግን ይህ የአጭር ጊዜ ደስታ ለዓመታት የገነባሁትን ህይወት ሁሉ እንደሚያስከፍለኝ ነው። ወደ ቤት ስመለስ እሱን ከባለቤቴ ጋር ማወዳደር ጀመርኩ። ቃላቶቹ፣ ንክኪው፣ አብሮኝ መሆኑ፣ ጨዋታው፣ እንክብካቤው፣ አድናቆቱ፣ ብቻ ሁሉ ነገር ተለየብኝ። ከዚህ ቀደም ከባለቤቴ አግኝቼው የማላውቀውን የመሰለኝ ነገር ሁሉ እሱ እንደ አዲስ ያስተዋወቀኝ አይነት ስሜት ተሰማኝ። በድንገት ባለቤቴ በጣም አሰልቺ፣ ደካማና ሁሉ ነገር ያልተሟላ አይነት ሰው ሆኖ ተሰማኝ። ያገኘው ሰው በእውነት ለህይወቴ ደስታ የሚያስፈልገኝ አይነት ሰው እንደሆነ በማመን ከባለቤቴ በስሜት ራቅ ማለት ጀመርኩ። ከእሱ ጋር የነበረን ቅርርብ አላላሁት። ያ ሰውዬ ባለቤትሽን ፍቺና አዲስ ህይወት አብረን እንጀምር ብሎ እስኪጠይቀኝ ድረስ ጉያችን ቀጠለ። ውስጤ በስሜትና በፍትወት ታወረ። ቤት ውስጥ ጠብ ፈጠርኩ። በመጨረሻ ወደ ደስታ እየሄድኩ እንደሆነ በማመን ከትዳሬ ወጣሁ። ዛሬ ከቤቴ ከወጣሁ 3 ዓመት ሆነኛል።
ግን ከልቤ ልነግራችሁ የምችለው ነገር የሚከተለውን ብቻ ነው። ከቤቴ ውጪ ምንም የተለየ ነገር የለም። ባለቤቴን የተወኩለት ሰውዬ ከተወኩት ባለቤቴ ጋር ምንም ልዩነት የሌለው አይነት ሰው ሆኖ ተገኘ። በውል እንኳን ሳንጋባ አንድ ቤት ስንኖር ደስታዬ የቀጠለው ለ3 ወራት ያህል ብቻ ነበር። ከዚያ በኋላ አምሽቶ መምጣት ጀመረ። እኔን እየሸሸ ሌሎች ሴቶችን ማዝናናት ጀመረ። ስናገረው ከሌላ ወንድ ልጆች እንደነበሩኝ ያስታውሰኝ ጀመር። በአንድ ወቅት እንደፈለኩ የሆነልኝና እንደ ልቤ እንዲሆን ያደረገኝ ሰው በአጭር ጊዜ ውስጥ ምንም ዋጋ እንደሌለኝ እንዲሰማኝ ያደርገኝ ጀመር። በዚያች የገበያ አዳራሽ ውስጥ በዚያች የተረገመች ምሽት ያገኘሁትና ለደስታዬ የመረጥኩት ሰውዬ በጣም አሰቃየኝ። ቤቴን፣ ባለቤቴን፣ የልጆቼን ክብርና የአይምሮ ሰላም አጣሁ። ውድ ሴቶች ያገባችሁ ከሆነ እባካችሁ ለትዳራችሁ ዋጋ ስጡ። በጊዜያዊ ደስታ አትታለሉ። ሚስት ሊያደርጋችሁ የመረጠው ወንድ ገርል ፍሬንድ ካደረጋችሁ ሰው እጅግ በጣም የተሻለ ወንድ መሆኑን አስቡ። ያልተመቻችሁ ነገር ካለ በውይይትና በመነጋገር ፍቱ። ከሌላ ወንድ አዲስ ያገኛችሁት የሚመስላችሁ ነገር ድሮ ባላችሁ ቦይፍሬንዳችሁ እያለ አግኝታችሁት የነበረን ነው የዘነጋችሁት እንጂ ምንም አዲስ ነገር እንደሌለ ወቁ። በምንም አይነት ሁኔታ ከቤት ውጭ ደስታ በምታገኙበት ማናቸውም ነገር ላይ ቤታችሁንና ትዳራችሁን አትለውጡ። አሁን ባለቤቴ ይቅር ይለኝ እንደሆነ አላውቅም፣ ግን አዲስ የጀመርኩትን ግንኙነት ተወኩና ከአምላኬና ከራሴ ጋር እርቅ ፈጠርኩ። የኔ ታሪክ ሐዘን መፍጠሪያ ሳይሆን በአንድ ወቅት እኔ በቆምኩበት ቦታ ዛሬ የቆሙትን ለማስጠንቀቅና ለመምራት ነው። ከኔ ተማሩ፣ ትዳራችሁን ጠብቁ፣ ለባላችሁ ዋጋ ስጡ። ከሁሉም በላይ ደግሞ ልባችሁን ከመታለልና ከመዘናጋት ጠብቁ።